ሰላም ጤና ይስጥልኝ የተወደዳችሁ የኖህ ሚዲያ ቤተሰቦቻችን የጾም ጸሎት ኃይል በሚል ርዕስ አጭር ቆይታ የምናደርግ ይሆናል። ለቻናላችን እንግዳ ከሆኑ ሰብስክራይብ እንዲያደርጉን ደወል ምልክቷንም እንዲጫኑ ብዙዎችን መድረስ እንድንችል ሼር ማድረግን እንዳይዘነጉ እያሳሰብን በቀጥታ ወደ ዛሬው ዝግጅት እናልፋለን። መልካም ቆይታ። የጾም ጸሎት ኃይል። በጾምና በጸሎት ብዙ ነገር ይገለበጣል። ታሪክ ይለወጣል፣ የሰዎች ህይወት ይቀየራል፣ ህግ ይገለበጣል፣ የመንግስታት አካሄድ ወደ ትክክለኛው አቅጣጫ እንዲገባ ያደርጋል። በጾም በጸሎት የሰዎች ቅባት ይገለጣል፣ ጥሪያቸውን መፈጸም ወደሚችሉበት ነገር ውስጥ የእግዚአብሔር መንፈስ ያስገባቸዋል። ኢየሱስ ክርስቶስ 40 ቀን 40 ሌሊት ሲጾም ሲጸልይ ቆይቶ በዲያብሎስም የቀረበበትን የመጣበትን ፈተና አሸንፎ በምድር ላይ ታሪክ ሰርቶ ቢሊዮን ሰዎችን ህይወት ቀይሮ የነሱን ዘላለም መቀየር የሚችል ስራን ሰርቶ ወደ አባቱ ሄዷል። ሐዋርያት ሥራ ምዕራፍ 13 ላይ ጳውሎስ፣ በርናባስ፣ ኔጌር የተባለው ሌላም የሄሮድስ አገልጋይ የነበረ አንድ የእግዚአብሔር ሰው አንድ ላይ ተሰብስበው ሲጾሙ ሲጸልዩ መንፈስ ቅዱስም በርናባስና ሳውልን ለጠራዋቸው ስራ ለዩልኝ አለ ብሎ እነሱን ከመካከል ለይቶ ሲያወጣ ትመለከታላችሁ። ከጾሙ ከጸለዩም በኋላ አሰናበቷቸው ይላል። ወደ አገልግሎታቸው ወደ ጥሪያቸው እግዚአብሔር በህይወታቸው ሊሰራ ወደ አሰበው ነገር ውስጥ እንደገቡ እንመለከታለን። በጾምና በጸሎትም ህግ ሲገለበጥ ታሪክ ሲቀየር በአንድ ወቅት ሊጠፋ የነበረ የተወሰነበት በመንግስት የተደራጀ ጄኖሳይድ ታውጆበት በማንነቱ ምክንያት ሊጠፋ የነበረውን የአይሁድን ህዝብ በጾምና በጸሎት እነ አስቴር ገልብጠዋል። አስቴር ምዕራፍ 4 ላይ የምትመለከቱት ታሪክ ነው። ምዕራፍ 3 ላይ ሃማ መርዶክዮስ አልሰገደልኝም ብሎ ለንጉሱ ሄዶ ኮምፕሌን ያደርጋል። ንጉሱን ሄዶ ይዋሸዋል። አንድ ህዝብ አለ አለው ለንጉሱ ሲነግረው፣ በህዝቦች መካከል የተበተነ ህጋቸው ከሌላው ህዝብ ሁሉ ከአሕዛብ ህግ ሁሉ የተለየ ነው፣ የንጉስን ትእዛዝ ፈጽሞ አይጠብቁም፣ ይቃወማሉ ብሎ ገልብጦ ውሸቱን ለንጉሱ ይናገር። አልሰግድም ያለው መርዶክዮስ ነው። አንሰግድም አላለም የአይሁድ ህዝብ። በእርግጥ ለሃማ መስገድ ይገባል ማለት አይደለም፣ አይገባም። ሃማ ማለት የአጋግ ዝርያ የእስራኤል ልጆች ጠላት ነው። መጽሐፍ ቅዱስ የእስራኤል ጠላት የአይሁድ ህዝብ ጠላት ብሎ ነው የሚጠራው። ታሪካዊ ጠላት ነው። ለሱ ሊሰገድለት በእርግጥ ፈጽሞ አይገባም። ነገር ግን በውሸት ነው ንጉሱ ጋር የገባው። ህዝቡ ሁሉ ለአንተ አይሰግዱም፣ ትእዛዝን አይጠብቁም ብሎ ነው የተናገሩ። ለምንድነው? የሃማ ማንነቱን የገለጠበት ቦታ ነው። አስቴር ምዕራፍ 3 ከቁጥር 7 እስከ 11 ያለውን ስትመለከቱ ይህንን ነው የምታዩት። ልክ እንደዚህ አይነት ባህሪ ያላቸው ሰዎች አሉ። ሃማውያን ምንድነው የሚያደርጉት? ከናንተ ጋር የተነጋገሩትን ነገር ከናንተ ጋር የሆኑትን ነገር ገልብጠው በእናንተና ንግግሩን ወይም ደግሞ ቅሬታውን ልበለው ወይም ደግሞ በመካከል ያለው ቻሌንጅ አርጋችኋቸው ከሆነ ነገሩን ገልብጠው በእናንተና በሌሎች ሰዎች መካከል አድርገው እናንተን ከሰዎች ጋር የሚያያይዟችሁና ትልቅ እልቂት እንዲፈጠር የሚያደርጉ ሰዎች ማለት ነው። ያንን ባህሪ ነው ሃማ ያለው። እንዲህ አይነት ባህሪ ያላቸው አገልጋዮች አሉ። ሃማ ያደረገው ያንን አልሰግድም ብሏል ህዝቡ። ያንተን ትእዛዝ እየተተላለፈ ነው ብሎ በመርዶክዮስና በሱ መካከል የነበረውን ነገር ጣምዘዞና ገልብጦ የንጉሱን ጭንቅላት መርዞ በሱ በአርጤክስስና በአይሁድ ህዝብ መካከል እንደሆነ ጉዳዩ ያለው አድርጎ በአይሁድ ህዝብ ላይ ሞት እንዲፈረድ አዋጅ እንዲወጣ ያደረገ የመጨረሻ ክፉ ሰው ነው ሃማ ማለት። ያንን ያደረገው አዋጁ ከወጣ በኋላ ምዕራፍ 4 ሲጀምር መርዶክዮስም ይህንን በሰማ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱም መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ ይላል። ማቅም ለብሶ በንጉስም በር መግባት አይገባም ነበርና እስከ ንጉስ በር አቅራቢያ መጣ ይላል። የተደረገውን ሲሰማ ገባው። በአይሁድ ህዝብ ላይ በሃማ ምክንያት የሞት አዋጅ እንደታወጀና ህዝቡ በአንድ ቀን እንዲያልቅ ምርኮ እንዲበዘበዝ እንደታወጀ ሃማ ይህንን አቀነባብሮ
ገንዘብ ተቀብሎ ሪሶርስ አከማችቶ የመጨረሻው ፊሽካ የምትነፋበትን ቀን እየተጠባበቀ እንደሆነ አወቀ ይላል። ያወቀበት ምክንያቱ እዛው ቤተ መንግስት ሰራተኛ ስለሆነ ነው። መርዶኪዎስ እዛው አካውንቲንግ አካባቢ የሚሰራ ሰው ነው ብለው የመጽሐፍ ቅዱስ ሰዎች ይናገራሉ። ስለዚህ የወጣውን ገንዘብ ለምን እንደወጣና ለምን ያ ገንዘብ እንደሚውል ሲያይ ነው አወቀ ያለው። ለካ ጉዳዩ በደንብ የተደራጀና በመንግስት የተቀነባበረ የዘር ማጥፋት ወንጀል እንደሆነ አወቀ። ያኔ ገባው። ያን ጊዜ ማቅ ለብሶ በጣም አዝኖ ደንግጦ እየጮኸ ወደ ሱሳ ወደ መሃል ከተማ ይገባል። አመድ ነስንሶ ማቅ ለብሶ ወደ ንጉስ መግባት አይቻልምና እስከ አቅራቢያው ድረስ መጣ ይላል። በጣም የሚያሳዝን ነገር እንደሆነ የአይሁድ ሕዝብ በጣም ልብ እንዴት ነው በቃ ሞትን የታወጀብን ለካ ብሎ የአይሁድ ሕዝብ ገብቶት በፍርሃት እንዲዋጥ እያደረገው ደግሞ አዋጁ በደረሰበት ቦታ ሁሉ ይህንን የሰሙት ሰዎች በድንጋጤ ይወድቃሉ። የንጉስም ትእዛዝና አዋጅ በደረሰበት ሀገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ለቅሶ፣ ዋይታም ሆነ። ብዙዎችም ማቅና አመድ አነጠፉ ይላል። የሰሙት ሁሉ ደነገጡ። ቀጥታ ወደ ጾም ነው ሄዱት። ቀጥታ ወደ ጸሎት ነው ሄዱት። ማቅ ለበሱ፣ አመድ ነሰነሱ፣ ተቀመጡ። ወደ ጾም ነው የተገባው። ወገኖች ሆይ ይሄ ነው እዚህ ጋር ነው ሚስጥሩ ያለው። ሃማ የሞትን አዋጅ ባንተ ላይ አውጆ አጠፋሻለሁ ብሎ አቀነባብሮ ያለ የሌለ ኃይል የመንግስትን ኃይል የሚያክል ነገር አሰልፎ አንድ ነገር ሳይቀር ወታደር ሳይቀር ምንም ሳይቀር አሰልፎ እንደመጠለቅ እንደዚህ አይነት ከመንግስት ኃይል የመንግስት ኃይል በእናንተ ላይ ዘመቻ ያካሄደ እስኪመስላችሁ ከእናንተ አቅም በላይ በሆነ ኃይል የተቀነባበረ ስራ በእናንተ ላይ ተሰርቶ አቅም ስታጡ መናገር ሲያቅታችሁ ጉልበት ስታጡ ያን ጊዜ ማወቅ ያለባችሁ ብቻችሁን እንዳልሆናችሁ ነው። ያን ጊዜ መረዳት ያለባችሁ ነገር ከዚህ የምትጋፈጡት እናንተ ከምትጋፈጡት ኃይል በላይ በሰማይ የተቀመጠ በዘላለም ዙፋን ላይ የተቀመጠ የኃያላን ኃያል ብርቱ የነገስታት ንጉስ የምድር ዳርቻ ፈጣሪ ሰማያትን በስንዝር የለካ የምድርን ወለል በእጁ አንጠልጥሎ የያዘ የሰራዊት ጌታ እግዚአብሔር በዘመናት መካከል በየትኛውም ቦታ በተደረገው ጦርነት ተሸንፎ የማያውቅ ጉልበቱ የማያረጅበት ኃይሉ የማይደክምበት አቅሙ የማያልቅበት አምላካችሁ እግዚአብሔር በሰማይ በዙፋኑ ላይ እንደተቀመጠ አስቡ። ያን ጊዜ እሱን አስባችሁ ቀጥታ ወደ ጾም መሄድ ነው። ዘመቻ እነሱም ዘምተውባችኋል፣ እናንተም ደግሞ በመንፈስ በጾምና በጸሎት ዘመቻ ትጀምራላችሁ ማለት ነው። የእስራኤል ልጆች ያደረጉት ያንን ነው። ዝቅ ብሎ የሚገርማችሁ ነገር አስቴርና ደንገጡሮቿ ጃንደረባውን መጥተው ነገሯት ይላል። ጃንደረባዎቿም መጥተው ነገሯት። ንግስቲቱም እጅግ አዘነች። ማቁንም ለውጦ ልብሱን ይለብስ ዘንድ ለመርዶኪዎስ ሰደደችለት። እርሱ ግን አልተቀበለም ይላል። እንዴ ሞት እኮ ነው የታወጀው። አስቴር እንዴት ይህንን አልተረዳችም? የእስራኤል ሕዝብ እኮ ሃማ እንዲጠፋ ነው ያወጀው። የነገሩን ክብደት አለመረዳቷ ልብስን በቃ እንዴ ምንድነው ማቅ የለበስከው? አንተ ትልቅ ሰራተኛ ነህ፣ በንጉሥ ዘንድ የከበርክ ሰው ነህ። እባክህን ማቅህን አውልቅና ይህን የለበስከውን አመድህንም ታጠብና ብድግ ብለህ ጥሩ ነገር ልበስና ተመላ። ምን እያረክ ነው ብላ መልእክተኞች ላከች። የሰማችውን ነገር አዋጅ ታውጇል። በእናንተ ህዝብ ላይ አንድ የታወጀ አዋጅ አለ፣ በአይሁድ ላይ የታወጀ አዋጅ አለ። ይሄ ነገር ከባድ ነገር ነው ምናምን ብለው ነግረዋታል። የነገሩን ጥልቀትና ክብደት ግን እዛው ቤተ መንግስት ሆና እዛው ቤተ መንግስት ውስጥ እየተመላለሰች የንጉስ ሚስት ሆና የሚሰራውን ነገር የምታይበት ነገር ውስጥ ሆነም በግልጽ የምትሰማበት ነገር ውስጥ ሆና ግን ነገሩ ከሷ ተሸፍኗል፣ ተከድኗል። እንደዚህም የምንሆንበት ጊዜ አለ። በተለይ የምታገለግሉ እግዚአብሔር በአንድም በሌላም በታላቅ ሞገስ አጀቡ ትልቅ ቦታ ያስገባችሁ ሰዎች ነገርን በጥንቃቄ መመርመር፣ ነገርን በጥንቃቄ መስማት፣ የማዳመጥና የመመዘን ምን ልበለው ችሎታ ልበለው ብቃት ሊኖራችሁ ይገባል። ምክንያቱም አስቴር በዛ ሁሉ ሞገስ ታጅባ ነው እዛ ቦታ የመጣችው። ሆኖም ተሰወራት። ይሄ ነገር የነገሩ ክብደት ልትረዳው አልቻለችም። ለዚህ ነው ለመርዶኪዎስ ልብስን ቀይር፣ በቃ ብድግ በል፣ ተነስ፣ ማቅ ላይ አትቀመጥ፣ አመድ ላይ አትንከባለል፣ ልብስን ቀይር፣ ገላን ታጠብ፣ እስቲ ሰው መሰል ብላ ሌላከች። እሱ አልተቀበለም ይላል። እንደዚህ የምትሆኑበት ጊዜ አለ። ነገሩ ከናንተ የሚሸፈንበት ጊዜ ላይገባችሁ ይችላል። የነገሩን ክብደት ላትረዱት ትችላላችሁ። አንድ የተከደነ ነገር፣ አንድ የተሸፈነባችሁ ነገር ሊኖር ይችላል። ቀስ ብሎ ነገርን መመርመር በጣም መልካም ነው። ያንን ነው ያደረገችው አስቴር።
ከዛ ይህን የነገሩ ምንና ምን እንደሆነ ይላል ዝቅ ብሎ። አስቴርም ያገለግላት ዘንድ ንጉሡ ያቆመውን አክራትዮስ የተባለውን ጠራችው። እርሱም ከጃንደረቦቹ አንዱ ነበረ። እርሷም ይህ ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶክዮስ እንዲሄድ አዘዘችው። አክራትዮስም በንጉሥ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ ወደ መርዶክዮስ መጣ። መርዶክዮስም የተደረገውን ሁሉ አይሁድንም ለማጥፋት ሐማ በንጉሡ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው ይላል። ይሄ ምንድነው የሚያሳያችሁ? መርዶክዮስ ፈርስት ሃንድ ኢንፎርሜሽን እንደነበረው እዛው የቤተ መንግስት ሰራተኛ ስለነበረ ገንዘብ ሲወጣና ሲገባ የሚያውቅ ሰው እንደነበረና ወደ አካውንቲንግ አካባቢ ስራው ይሄዳል ብለው ሰዎች እንዲያስቡ ያደረጋቸው እንደዚህ አይነት ንግግር እንደሆነ እንድታስተውሉ ነው። ግን ዲቴል ነው የነገረው ለአክራትዮስ ለአስቴር ጃንደረባ ማለት ነው። በአይሁድ ላይ ሞት ታውጇል። ይሄ ደግሞ ሞት ተፈጻሚነት አለው። ይሄ ጀነሳይድ ተፈጻሚነት አለው። ሐማ ብር መዝኗል። ይህን ያህል ብር መዝኖ ግምጃ ቤት አስገብቷል። ዝግጅቱ አልቋል። ዝግጅቱ ተጠናቋል። አሁን ቀን ተመርጦ በየሀገሩ ያሉ አይሁዶች እንዲገደሉ ትእዛዝ የሚሰጥበት ያቺ ቀናት እንጂ የምትጠበቀው ነገሩ አልቋል ብሎ እንደውም ዝቅ ብሎ ምን ይላል? ለአስቴርም እንዲያሳያት ለመጥፋታቸው በሱሳ የተነገረውን የአዋጁን ጽሕፈት ቅጅ ሰጠው። ወደ ንጉሡም ገብታ ስለ ሕዝቧ ትለምነው ትማልደው ዘንድ እንዲነግራትና እንዲያዛት ነገረው ይላል። ግልባጩን የደብዳቤውን ግልባጭ ሰጣት ይላል። በቃ ይሁልሽ ይሄው ነው ኢንፎርሜሽን ነው ብሎ ነገራት፣ ሰጣት ይላል። እዚህ ጋር ከአስቴር አንጻርና ከመርዶክዮስ አንጻር ነገሮችን እንመልከት። ከአስቴር አንጻር ስታዩት አክራትዮስ ሄዶ ሲነግራት አክራትዮስን መጥቶ የመርዶክዮስን ቃል ለአስቴር ነገራት። አስቴርም አክራትዮስን የተናገረውን ተናገረችው። ለመርዶክዮስም እንዲህ የሚል መልእክት ላሰጠችው ይላል። የንጉሡን ባሪያዎችና በአገሮች የሚኖሩ ሕዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉሡ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ የንጉሡ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሥ ለመግባት ይህ 30 ቀን አልተጠራኝ 30 ቀን አልተጠራውም። አክራትዮስም የአስቴርን ቃል ለመርዶክዮስ ነገረው ይላል። እዚህ ጋር ቆም ብለን ወደ ዋናው ነገር እየመጣ ነው። ከአስቴር አንጻር ነገሩን ስትመለከቱት ኦኬ እንዴ እኔ አሁን እንዴት ብዬ ነው የምገባው? ወደ ንጉሡ እንድገባ እንድለምነውና ይህንን ነገር እንዲከለክል እንዳሳምነው ነገርከኝ። ወደ ንጉሡ ጋር በምትገባበት ጊዜ ፕሮቶኮል አለ። ዝም ብለህ ጌታዬ እንደው ምን ይሻላል እባክዎት ምህረት ያደርጉ የተወደዱ እርሶ መልካም ንጉሥ እኮ ነው፣ እንዴት ይህን ነገር ይሰራሉ? ህዝቤ ላይ ያልቀኑ ምናምን ብላ እየጮኸች ነጠሏን ዘርግፋ ልትገባ አትችልም። ፕሮቶኮል አለው፣ አገባብ አለው። ካልተጠራህ አትገባም። ከተጠራ አንድ ሰው እንዲገባ ከተጠራ ደግሞ በዛ ጊዜ ንጉሡ ዘንጉን ወይ ደግሞ ዝም ብሎ ሰውየው ቢገባ ንጉሡ ዘንጉን ብድግ ያንን የወርቅ በትር ብድግ አድርጎ በሕይወት ይኑር ካላነሳ ያንን ሰው ጨርቅ አልብሰው ወዲያውኑ እየገፈተሩ ወስደው ይገሉታል። ካልተጠራ ዝም ብለህ መግባት አትችልም። 1 ወር ሆኖኛል፣ በዚህ ወር አልተጠራውም፣ ንጉሡንም አላየሁም። ብገባ ሪስክ ነው ለኔ፣ ልገደል እችላለሁ፣ ልገባ አልችልም። የነገሩን ክብደት ስላልተረዳችሁ ነው። ከላይ እንደተነጋገር ነው። አሁን አክራትዮስ አንብቦላታል፣ አሳይቷታል። የስ ከበፊት በነበረ በዲቴል ሊሆን ኢንፎርሜሽን አለ። የነገሩን ጥልቀትና ክብደት ግን በመረዳት ውሳኔ መወሰን ግን አልቻለችም። እገደላለሁ እያለች ነው። ከመርዶክዮስ አንጻር ደግሞ ነገሩን ስታዩት እንዴ አንተ እኮ ነህ ይህንን ነገር የፈጠርከው ማለት ይቻላል። አንተ እኮ ብትሰግድ ኖሮ ከሐማ ጋር ብትስማማ ኖሮ መጀመሪያውኑ በዘዴ በቃ አንዳንድ ጊዜ አንዳንዱን ነገር እኮ በጥበብና በዘዴ ነው መያዝ ያለበት። አንተ ልበደረቅ ሆነ ግግም ብለህ ድርቅ ብለህ አልሰግድም ብለህ ይኸው ሐማን አበሳጭተው የንጉሡን ሰው ያበሳጭተው ዛሬኛ ሞት ላይ እንድንቀመጥ ያደረግከው እኮ አንተ ነህ ማለት ይችላሉ። አሁን ይባስ ብለህ ደግሞ አስቴርን ግቢና አንተ ያመጣው ጣጣ ውስጥ ይዛሃት ልትገባ ሕይወቷን ለማስቀጠፍ ጭራሽ ግቢና ንጉሡን ንገሪው ብለህ እንዲህ አይነት ድፍረት የሞላበት ነገር ትናገራለህ ማለት ይቻላል። መርዶክዮስ የወሰነው ውሳኔ እውነተኛ እንደሆነ መንፈሳዊና ሰማያዊ ትክክለኛ እንደሆነ አይተናል። እዚህ ጋር ምንድነው አስቴር ናት መንቃት ያለባት፣ የነገሩን ክብደት በመረዳት ለሐማ መስገድ መንፈሳዊ ጦርነት በእግዚአብሔር ላይ ማወጅ ነው። በእግዚአብሔር ዓላማ ላይ መነሳት፣ ያ ለሙሴ ጻፍ ብሎ እግዚአብሔር የነገረውን ነገር መካር ማለት ነው።
እምቢ መባል የነበረበት ሰው ነው ሃማ። ኤኒዌይ ወደ ዋናው ነገር ስንመጣ መርዶክዮስ አክራትዮስን ሂድና አስቴርን እንዲበላት አንቺ በንጉሥ ቤት ስለሆንኩ አይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ ዕረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብላ ለመርዶክዮስ እንዲመልስ አዘዘችው። ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀን ሌሊቱን ቀኑን አትብሉ አትጠጡ። እኔና ደንገጥሮቼ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። መርዶክዮስም ሄዶ አይሁድ አስቴር እንዳዘዘችው ሁሉ አደረገ። ይሄ ነው ዋናው። አሁን የነገሩን ክብደት ስትረዳ በህይወት መኖሯ በራሱ ትርጉም እንደሌለው ገባት። ይሄንን ፋይት ማድረግ እንዳለባት ገባት። ግን በምን ሲባል በጾምና በጸሎት ነገረችው። ሂድና አይሁድን ሁሉ በሱሳ ያሉትን ሰብስብ፣ 3 ቀን ያህል ጹሙ፣ ጸልዩ። እኔና ደንገጥሮቼ እንደዚሁ እናደርጋለን፣ እናንተም እንዲሁ አድርጉ ብላ ለመርዶክዮስ አዘዘችው። አንደኛ ዋናው ነገር ይሄ ነው። በሁለተኛ ደረጃ በጣም ብዙ ሰዎች እግዚአብሔር ትልልቅ ቦታ ላይ ያደረሳችሁ ሰዎች አላችሁ። በነገስታት አጠገብ የምትቀመጡ ትልልቅ ኦፊስ ውስጥ የምትቀመጡ ሰዎች አላችሁ። በብዙ ሞገስ ታጅባችሁ እግዚአብሔር ባልተጠበቀ ተአምራታዊ በሆነ መንገድ እዛ ቦታ ላይ ያስቀመጣችሁ ሰዎች ይው አንድ ቀን የእግዚአብሔር ዓላማ እግዚአብሔር ለምን እዛ ቦታ ላይ እንዳስቀመጣችሁ የሚገለጥበት ጊዜ አለ። ያን ጊዜ ቸል እንዳትሉ ማሳሰብ አለብኝ። ቸል እንዳትሉ አሳስባችኋለሁ። እግዚአብሔር እናንተን የሚፈልግበት ጊዜ ይገለጥላችኋል። ይሄንንማ እኔ ላደርግ እችላለሁ፣ እከሌን እኮ ላናግረው እችላለሁ፣ እከሌን እኮ በዚህ ጉዳይ ላይ ላወራው እችላለሁ ብላችሁ ወይ እንደዚህ አይነት ነገር መስራት እንችላለን እኮ ማድረግ በጣም ቀላል ነው ለኛ በጣም ቀላል ነው ብላችሁ የምታስቡበት ያ ጊዜ ይመጣል። ህዝብን ለመታደግ፣ ህዝብን ለማዳን፣ ቤተሰብ ለማዳን፣ ቤተሰብ ለመታደግ፣ ልጆች ለማዳን፣ ለመታደግ፣ ለምንም ነገር ብቻ ይሆናል። ለአገልግሎት ጉዳይ፣ ለቤተ ክርስቲያን ጉዳይ፣ ለእግዚአብሔር ዓላማ፣ ዘላለማዊ ዓላማ ጉዳይ፣ ለምንም ነገር ብቻ ለአንድ ትልቅ ጉዳይ እግዚአብሔር እዛ ቦታ ላይ አስቀምጧችኋልና ያ ቀን ሲመጣ ይታወቃችኋል። ያኔ ግን ቸል እንዳትሉ ላሳስባችሁ ፈልጋለሁ። አስቴርን ያሳሰባት ያንን ነው፣ ቸል እንዳትይ። ሁለተኛ ለዚህ ቀን ቢሆን እዛ ቦታ ላይ ያስቀመጠሽ የሚለው ነገር ነው። ለዚህ ቀን ቢሆንስ እዛ ቦታ ላይ የተቀመጥሽው ለዚህ ቀን ቢሆንስ እግዚአብሔር እዛ ቦታ ላይ እንድትቀመጡ ያደረገው ህዝብን ለማዳን፣ ነገር ለመገልበጥ፣ ሞትን ለመገልበጥ፣ ክፋትን ለመከልከል፣ ማንም የማይደርስበት ማማ ላይ ከፍታ ላይ እግዚአብሔር ያስቀመጣችሁ ለዛ ቢሆንስ ይህንን እንድታስተውሉት ያስፈልጋል። ጾም ጸሎት በሱሳ ታወጀ። ህዝብ ሁሉ መጸለይ ጀመረ። ህዝብ ሁሉ በጾም ቆየ። 3 ቀን ያህል ቆየ። አስቴር የሚገርም ነገር ነው ወሰነችው። በጠፋም እጠፋለሁ፣ ወደ ንጉሱ እገባለሁ ነው ያለችው። ወገኖች ወይ ጾም ጸሎት ፓወር አለው። ጾም ጸሎት ኃይል አለው። የጠላትን ክፋት፣ የጠላትን አደገኛ ሴራ የምትገለብጡት የሃማን ነገር ቀጥ አድርጋችሁ ድፍት የምታረጉበት ትልቁ መሳሪያችሁ ጾም ጸሎት ነው። የታወጀውን ነገር የምትደመሰሱበት፣ አዋጁን የምትገለብጡበት ትልቁ መሳሪያችሁ በእናንተ ላይ የመጣውን የተነሳውን ነገር ፈጽማችሁ ገልብጣችሁ አልፋችሁ መሄድ የምትችሉት በጾም በጸሎት ነው። ይህ መልእክት አጽናንቷችኋል ብዬ ተስፋ አደርጋለሁ። ይህ መልእክት መክሮናል ብዬ ተስፋ አደርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ አብራችሁ ነበርኩት ወንድማችሁ መሐሪ ነኝ። ደህና ቆዩ።